አንዱ የድሬዎች ደግሞ አሪፍ ነገር ልንገራችሁ። በጣም አትክልት ተጠቃሚዎች ናቸው። ለምለም የሚባሉ ሀገሮች እነ ዲላ እና ሀዋሳ እንኳን ይህን ያህል አትክልት ተጠቃሚ አይደሉም እና እጅግ በጣም የሚገርም ነው። አሁን የምታዩት ይሄ ነገር ቴምር ነው። በእርጥቡ ተቆርጦ መጥቶ ነው የሚሸጠው። በቀይ አለ፣ በቢጫ አለ፣ ደረቅ ያለ አለ፣ በጣም ደግሞ ረጠብ ያለም አለ። የሚገርም ነው። በቃ አትክልት በጣም ነው የሚጠቀሙትና እንግዲህ ደግሞ አትክልት ይገኛል ብሎ የማይታሰብበት በረሃ ነው። እንግዲህ የበረሃ እንቁ የምትባል ሀገር አይደለችም። ግን አትክልት አዲስ አበባ ላይ ሁሉም ማናውቃቸው አትክልት አይነቶች አሉና በጣም ነው የሚገርመው። ለምሳሌ ጊሽጣ አዲስ አበባ ስድብ ነው እንጂ አትክልት አይደለም። ብዙ ሰው አያውቀውም። ስለዚህ ድሬ ላይ ደግሞ የሚገርም ጣፋጭ አትክልት ነው። ፍራፍሬ ነው፣ የፍራፍሬ ዘር። አትክልትና ፍራፍሬ እንግዲህ እንደ ልብ ያለበት ሀገር ነው። በዛ ላይ ርካሽ ነው፣ ደስ ይለበታል።